ሪሌሽንሺፕ ላይ በልቶሽ ይጣፋል ማለት ነው። እሱ ይጣፋል፣ ጥሩ ነው። አንዳንዱ ግን እስከ ትዳር የሚዘልቅ እስከ ልጅ የሚዘልቅ እስከ ቀጣይ ህይወት ድረስ የሚዘልቅ ዘርስ የሚሄዱ ፌክ ሰዎች አሉ። በማህበራዊ ሚዲያ ላይ የሚጀመር ፍቅር በራሱ ስህተት አይደለም። ሰላም ሰላም፣ እንዴት ናችሁ የተወደዳችሁ የኛ እይታ ቤተሰቦቼ? እንኳን በሰላም በጤና በፍቅር ወደኛ እይታ መጣችሁ ብያለሁ። ዛሬም እንግዲህ እንደተለመደው በጣም ደስ በሚል ጥሩ በሆነ እንነጋገርበታለን ብዬ ባሰብኩት ጉዳይ መጥቻለሁ። ይዤላችሁ የመጣሁት አንድ ማህበራዊ ጉዳይ ላይ በጣም ሲንቀሳቀስ ያየሁት ብንነጋገርበት ብዬ ያሰብኩት ጉዳይ ምንድነው? የማህበራዊ ሚዲያ ላይ የሚጀመሩ የፍቅር ግንኙነት ምን ያክል አስተማማኝ ናቸው? ምን ያክልስ ደግሞ ዋጋ ያስከፍላሉ? እሱን ጊዜ ወስደን ብናይ ጥሩ ነው ብዬ አስባለሁ። አንድ ተሞክሮ እስቲ ላጋራችሁ። እቺን እህት ተመልከቷት። እንግዲህ ኦንላይን ላይ የፍቅር ግንኙነት ጀምራ ነበር እና በዛ የተነሳ ህይወቷ በጣም በብዙ ተመሰቃቅሏል። ዋናውን እነግራችኋለሁኝ፣ ግን ያጣችሁ በጣም ብዙ ነገር አለ። ከዛ መካከል ለረጅም ዓመታት አረብ ሀገር ስትሰራ የነበረበትን ከ1 ሚሊዮን ብር በላይ ገንዘብ ተበልታለች። ታሪኩ እንዴት ነው የተጀመረው? ወደ አረብ ሀገር ሄዳ ነበረች እህታችን እና እዚህ ሆና ትዳር መስርታ ልጅ ወልዳ ነበረ። ጥሩ ትዳር አልነበረም፣ ሳታስበው ድንገት የገባችበት። ከዛ ደግሞ ልጅም አፍርታ ከዛ ወደ አረብ ሀገር ሄዳ ነበር እና አረብ ሀገር በነበረችበት ጊዜ ከአንድ ሰው ጋር ትጻጻፍ ነበር እና የመጣባት ሽፋን ያ ሰው በሃይማኖት ሽፋን ነበር እና ሃይማኖተኛ እንደሆነ በጣም ለቤተ ክርስቲያን እንደሚያስብ ከዛ ደግሞ ነዳያንን እንደሚያበላ እነዚህ አይነት መልካም የሆኑ ታሪኮችን እየነገረ ነው ያሰመጣት። ከዛ በኋላ እንግዲህ ተወዷለች እና ጥሩ ነገር ውስጥ ይገባሉ ምናምን። ከዛ ግን አላስፈላጊ የሆኑ እዚህ ጋር አሁን እኔ እዚህ የኔ ሚዲያ ላይ ባወራው አይመጥንም ብዬ የማስባቸው ታሪኮች ነበሩና እነዛን ታሪኮች ያሳልፋሉ። በጣም ዘግናኝ የሆነ ለአእምሮ የሚከብድ እውነት ለመናገር ይሄንን ታሪክ ወታ መናገሯ በጣም ድፍረቷን እኔ አስደንቆኛል ማለት ነው። በጣም ለአእምሮ የሚከብዱ ነገሮችን ነበር ስትናገር የነበረው። እኔ እንዳልኳችሁ ይመጥናል ብዬ ስላላሰብኩኝ እሱን ፓርት ባላቀርበው ደስ ይለኛል። እና ያ የአረብ ሀገር ግንኙነት እንግዲህ እንደዛ እሷ ማትፈልገው አይነት ጥሩ ያልሆነ ሱስ ውስጥ ከተታት፣ በጣም ብዙ ዋጋ አስከፈላት። ከዛም በላይ ግን ስትሰራበት የነበረውን አረብ ሀገር ሰርታ ያገኘችውን ገንዘብ በጠቅላላ ልካለታለች ማለት ነው። ይሄን ሁሉ ሲያደርግ ግን በሃይማኖት ሽፋን በጣም ጥሩ ሰው ተንከባካቢ ለሷ እንደሚያስብ እየመሰለ ቤተሰቦቼን መርዳት አለብኝ ስትል ጭምር ቤተሰቦችሽን እንዳትረጂ የራስሽን ኑሮ መመስረት አለብሽ እያለ ኑሯችንን እንድንመሰርት ደግሞ ገንዘብ ላኪ እያለ ገንዘብ እየተቀበለ የመጨረሻ እንግዲህ አዲስ አበባ ስትመጣ ተቀብሏት ነበር። ከዛ ሆቴል ይዘው አሳደራት። ከዛ ግን እጇ ላይ ምንም ብር እንዳልነበር ትናገራለች። ወደ ክፍለ ሀገር ለመሄድና የቡታጅራ ልጅ ናት በነገራችሁ ላይና ወደ ክፍለ ሀገር ለመሄድ ራሱ ምንም ብር እጇ ላይ እንዳልነበረና ጠዋት ተነስቶ እንደወጣ እሷ ሳታየው፣ ነገር ግን የመሳፈሪያ 1000 ብር ብቻ ኪሷ ላይ ያስቀምጡላት እንደሄደ ከዛ በጣም ተሰቃይታ ብዙ ነገር ዋጋ እንደከፈለች ትናገራለች። እንግዲህ ያ ሰው ከገንዘቧን በላይ ከፈጣሪ ሊያረቃትን የሚችል በጣም ዘግናኝ የሆነ ነገር እንድትለምድ አርጓታል። በጣም ከባድ የሆነ የስነ ልቦና ቀውስ ውስጥ እንድትገባ አርጓታል ልጅቷን ማለት ነውና ሙሉ ታሪኩን ማየት ትችላላችሁ ሳሚ ስቱዲዮ ላይ ማለት ነው። ሙሉ ታሪኩ አለ እዛ ላይ ብትመለከቱት ጥሩ ነው በደንብ። እና ይሄን ታሪክ እንደመነሻ እንየውና በዚህ ተመሳሳይ ታሪክ በዚህ ተመሳሳይ ጫማ ውስጥ እየኖሩ ያሉ በጣም በርካታ ሴቶች እንዳሉ አስባለሁ። ሴቶቹም ወንዶችም ሊሆኑ ይችላሉ። ለመሆኑ ይሄ በማህበራዊ ሚዲያ የምንጀምረው ፍቅር በራሱ ስህተት ነው ወይ ከሚለው እንጀምር እስቲ። እንግዲህ ጥናቶች እንደሚያመለክቱት ከሆነ በማህበራዊ ሚዲያ ላይ የሚጀመር ፍቅር በራሱ ስህተት አይደለም። ማለት ፍቅር በተለያየ መንገድ ሊጀመር ይችላል። መንገድ ላይ ሊጀመር ይችላል፣ ታክሲ ላይ፣ ቤተክርስቲያን ውስጥ፣ ወይ በጓደኝነት በትምህርት ቤት፣ ወይ በስራ ቦታ፣ ወይ ደግሞ በማህበራዊ ሚዲያ እና በርካታ ሰዎች በማህበራዊ ሚዲያ ላይ ተገናኝተው ፌስቡክ ላይ ተገናኝተው ወይ ቲክቶክ ላይ ያ ነገር ወደ ሲሪየስ ጉዳይ አምርቶ ወደ ትዳር ወደ ልጅ ያመሩ ሰዎች አሉ። እናንተም የምታውቋቸው ሊኖሩ ትችላላችሁ። እናንተም ከዛ መካከል አንዷ ልትሆኑ ትችላላችሁ ወይ አንዱ ልትሆኑና እሱ በራሱ ችግር አይደለም። ማህበራዊ ሚዲያ ላይ ሰው መገናኘቱና ግንኙነት መጀመሩ ችግር አይደለም። ችግሩ የቱ ጋ ነው? ትክክለኛውን ሰው እንዴት እንወቅ የሚለው ነው። ማህበራዊ ሚዲያ ላይ የምናገኘው ሰው ሁላ በትክክል እኛን ወዶን በትክክል እኛን አፍቅሮን መምጣቱን እንዴት ማወቅ እንችላለን? ወይ ደግሞ አጭበርባሪ መሆኑን እንዴት ማወቅ እንችላለን የሚለው ነው ወሳኙ ነገር። እሱን አሁን እነግራችኋለሁ እንዴት ማወቅ እንችላለን የሚለው። እንግዲህ ጥናቶች እንደሚያመለክቱት ከሆነ ከተለያዩ ሰዎች ደግሞ የተሰበሰቡ መረጃና ማስረጃዎች እንደሚያመለክቱት ከሆነ
እውነተኛ ማህበራዊ ሚዲያ ላይ ፍቅር የሚጀምር ሰው አንደኛ በተለይ ወንዶች ከሆኑ ሴቶችም ሊሆኑ ይችላሉ። በአጠቃላይ ማህበራዊ ሚዲያ ላይ ቶሎ ግንኙነት ከጀመራችሁ በኋላ የሆነ በጣም ለእናንተ የተለያችሁ አይነት ሰው ካለናንተ መኖር እንደማይችሉ ካለናንተ መተንፈስ እንደማይችሉ አርገው በጣም ያጨናንቋችኋል። መጀመሪያ ላይ በቴክስት ለምሳሌ ሃይ በሚል ሊሆን ይችላል መጀመሪያ የሚጀመረው። እንግዲህ ወንድም ሊሆን ይችላል ሃይ ቆንጆ ወይ እንዴት ነሽ ይሄ ፎቶሽ ያምራል ብሎ ኮሜንት አስቀምጦ ከዛ ቴሌግራምሽን ሊል ይችላል ወይ ዋትስአፕ ወይ ኢሞ። ከዛ ዋትስአፕ ወይ ኢሞ ወይ ቴሌግራም ላይ ወሬው ይጀመራል። አንድ ሁለት ይባልና ነገሮች ወደ ሲሪየስ ጉዳይ ያመራሉ። ከዛ ግን ያ ነገር ፌክ መሆኑን የምታውቁት ቶሎ ብሎ ውስብስብ ነገር ውስጥ ይገባል ማለት ነው። ቶሎ ብሎ ካላንቺ መኖር አልችልም፣ በጣም አፈቅርሻለሁ፣ በቃ በጣም የማስጨነቅ ነገር ውስጥ ይገባል ማለት ነው። እና ይሄ በጣም ያ ነገር ምን ያክል ፌክ እንደሆነ በዚህ ማወቅ ትችላላችሁ። እውነተኛ ነገር ከሆነ ይሄ ቶሎ ላንቺ ያለውን ፍቅር ላንቺ ሊያደርግ የሚችለውን እንክብካቤ ምን ያክል እንደተዘጋጀልሽ ሳይሆን የሚናገረው መጀመሪያ ስላንቺ ነው የሚያውቀው ወይም ደግሞ ስለ ራሱ ነው የሚነግርሽ። ባክግራውንዱን፣ ስለ ቤተሰቡ ሁኔታ፣ ስላለፈበት ነገር በቃ እያንዳንዱ ነገር ከጊዜ ብዛት ሊሆን ይችላል። ስለዚህ ፍቅር ነገር ውስጥ የሚገባው እና ረጅም ጊዜ ዝም ብሎ እንደ ጓደኛ ሃይባይ እየተባባላችሁ ግን ደግሞ ስለ ላይፉ ሊያወራሽ ይችላል ማለት ነው። እና እውነተኛ ነገሩን ነው የሚነግርሽ። ትክክል ከሆነ እውነተኛ ስራውን፣ እውነተኛ ስሙን። አብዛኞቹ አሁን በፌክ አካውንት ወይ ደግሞ በሌላ ሰው ፎቶ ለጥፈው ነው በቪዲዮ ኮል እንኳን ራሳቸውን ለማሳየት በፍጹም ፈቃደኞች አይደሉም አብዛኞቹ። ሰው እውነተኛ ከሆነ ወይም እውነተኛ ከሆነች ከፎቶ ይልቅ ቪዲዮ ይቀናታል እና ቪዲዮ ኮል ያደርግላችኋል። እና ቪዲዮ ኮል አድርጎላችሁ እንደዛም ሆኖ እውነተኛ ነው እያልኳችሁ አይደለም፣ ግን አትሊስት ሰውየውን በቪዲዮ ኮል ማየት ትችላላችሁ እና ታወሩታላችሁ፣ በቪዲዮ ኮል ምናምን ትነጋገራላችሁ። ሌላው በምንም ተአምር የገንዘብ ጥያቄ አያቀርብላችሁም። እውነተኛ ሰው እናንተን ፈልጎ ይመጣ ወይ ከእናንተ ጋር የሆነ ሪሌሽን ሊኖረው የሚችል ሰው ለምን ገንዘብ እናንተን ይጠይቃችኋል? ምን ያደርጋል ገንዘብ? አሁን እቺ ልጅ ቀስ በቀስ መጀመሪያ ስትናገር ለቤተክርስቲያን ነው ብሎ 13,000 ተቀበላት፣ ባለ ታሪካችንን ማለት ነው። ከዛ 20,000 ተቀበላት እና ከዛ እያለ በሂደት ማለት ነው 1 ሚሊዮን ብር ተቀበላት ማለት ነው። በጣም ብዙ ብር ነው የተቀበላት በሂደት ነው ግን እና እንደዚህ እናንተ የእውነት ለእናንተ ጥሩ ነገር ካላቸው እናንተ የመውደድ አዝማሚያ ካሳዩ በምንም ተአምር ገንዘብ አስገቡ አይሏችሁም። እና ቢሏችሁም ደግሞ እናንተ ማድረግ የለባችሁም። ምክንያቱም ምን ያደርግለታል? እናንተነታችሁ ነው እንጂ ያሱ የፈለገው ገንዘቡ ምን ያደርግለታል? እናንተ እኮ እንደ ማንኛውም ሰው ልትሰሩ ነው ከሀገር የወጣችሁት፣ ልትለፉ ነው ከሀገር የወጣችሁት። ስለዚህ ገንዘባችሁን የሚጠይቅ ሰው በምንም ተአምር ትክክለኛ ሰው ነው ብላችሁ እንዳታስቡ። 5 ሳንቲም ልትሆን ትችላለች። ለምን የእናንተ ገንዘብ ለሱ ምን ያደርግለታል? በራሱ ገንዘብ መኖር አይችልም ያ ሰው። ስለዚህ በዛ ራሱ ፌክ እንደሆነ ልታውቁ ትችላላችሁ ማለት ነው። ሲቀጥል ደግሞ እንግዲህ ሀገር ስትገቡ ከመገናኘትም ባለፈ ለምሳሌ እቺ ልጅ አሁን ሀገሯ ስትገባ ሆቴል ቤት ውስጥ ነው ያሳደራት፣ ሆቴል ውስጥ ማለት ነው። እና ሆቴል ውስጥ ከማሳደር ይልቅ እውነተኛ ሰው ቤቱ ወስዶ ትክክለኛ መኖሪያውን እዛ ቤት ውስጥ ነው እናንተን የሚያሳድረው። ወይ ከፋሚሊ ጋር ሊያስተዋውቃችሁ ይችላል። በሲሪየስ ጉዳዩ ከሄደ ከፋሚሊ ጋር ሊያስተዋውቃችሁ ይችላል። ከቤተሰብ ቤቱን ሊያሳያችሁ ይችላል። የሚኖርበትን አድራሻ፣ የስራ በቃ ትክክለኛ ማንነቱን ሊያሳያችሁ ይችላል። እዛ ድረስ ይሄዳል ማለት ነው። እና እዛ ድረስም ሄዶ ደግሞ ያ ነገር ወደ ትዳር ሊያመራ ይችላል። እና ወደ ትዳር ካመራ በኋላ ይሄ ነገር ትክክል ነው ወይ ማለት አይደለም፣ ትክክል ነው ማለት አይደለም ትዳር ውስጥ ራሱ። ምክንያቱም ብዙ ታሪኮችን ሰምተናል። ትዳር ውስጥ ከገቡ በኋላ ሀብት ንብረት ተካፍለው ከዛ የሚሄዱ በጣም ብዙ ሰዎች አሉ፣ ወንዶችም ሆኑ ሴቶች። እና ብዙ ሴቶች በተለይ ሴቶች በዛ ጉዳይ በጣም ተጎድተው በጣም ልባቸውን ተሰብረው ገንዘባቸውን ሀብታቸውን አጥተዋል። እና የእውነት ግን ለትዳሩ ፍላጎትና ፍቅር ካለው ለንብረቱ አይጓጓም አንድ ሰው። በቃ ንብረቱ ያን ያህል ላያስጨንቀው ይችላል። ስለዚህ እንደው በተቻለ አቅም ሰው በተለይ እንደዚህ ንብረት አፍርቶ የሆነ ነገር ይዞ የመጣ ሰው ቶሎ ብሎ ንብረቱን በባልና በሚስት ባያደርግ የእውነት ፍቅር ካለው ቅር አይለውም። ምክንያቱም ማለት ነው ከሱ በፊት እንደሆነ ያ ንብረት ያውቃል እና በስሟ ሆነ እንጂ ይጠቀምበታል ያንን ንብረት። ለምሳሌ ቤት በስሟ ሊሆን ይችላል፣ ግን መኖር ይችላል እዛ ቤት ውስጥ ችግር የለውም። በማንም ስም ቢሆን በእሷም ስም ቢሆን ችግር የለውም፣ መኖር ይችላል። እና ግዴታ ተሯሩጦ ቤቱን በእኔ ስም አድርጊልኝ፣ በእኔና ባንቺ ስም ይሁን ንብረታችን፣ እንደዚህ በእኔና ባንቺ ስም ይሁን ብሎ አይጨቀጭቃትም። የእውነት የሚወዳት ከሆነ ዞሮ የሚፈልገው እሷና ከእሷ ጋር አብሮ መኖሩን ነው እንጂ ያ ንብረት በእሱ ስም ሼር ለምን ወደ ሼር ይሯሯጣል? አንድ ሰው የእውነት የሚወድሽ ከሆነ ሼሩን
በእኛ በሁለታችን ስም ይሁን ንብረቱ ብሎ ለንብረቱ ያን ታህል ተከራክሮ ንብረቱን በሁለታችን ስም ለማድረግ አይሯሯጥምና ቶሎ ብሎ እንደተጋባ ወይ ከመጋባቱ በፊት በቃ ቶሎ 80 ስንፈራረም ንብረቱ ውዴ በኔና ባንቺ ስም እንዴ አታምኝም እንዴ ልጅ የሚያክል ነገር እንወልድ አይደል እንዴ ልጅ ወልደን የለ እንዴ ምናምን ይላሉ ማለት ነው። ስለዚህ ጥንቃቄ መደረግ አለበት ብዬ አስባለሁኝ። ያለመተማመን ጉዳዮች እዚህ ጋር ሊነሱ ይችላሉ፣ ግን ይሄ ያለመተማመን ጉዳይ አይደለም። ምክንያቱም ከሱ በፊት የነበረ ታሪክ ነው። እሱም ንብረት ካለው እንግዲህ በሁለታችሁም ስም ሊያደርግ ይገባል። አንቺ ብቻ ወይ አንተ ብቻ በሁለታችሁም ስም ሳይሆን እሱም ያለውን ንብረት ወደዛ አምጥቶ ተቀላቅሎ በሁለታችሁም ስም መሆን አለበት ማለት ነውና አንዳንዴ ትንሽ ነገር ይዞ ትልቅ ነገር ላይ መጠጋት እንደዚህ አይነት አዝማሚያም ብዙ ሰዎች ላይ ይታያል። የሆነ ትንሽዬ ነገር ይዞ ከዛ ትልቅ ንብረት ካለው ሰው ጋር ዋናው ፍቅር ነው ጉዳዩ፣ ንብረት አይደለም። እና ያን ንብረት እስከተጠቀመበት እስከኖረበት እስከበላበት እስከጠጣበት ድረስ ያ ሰው ግዴታ በሁለታችንም ስም ይሁን ብሎ መሯሯጡ ይሄ ሌላ ኢንቴንሽን ያለው ይመስላል። እና እንደዚህ አይነት ኢንቴንሽኖች ጥሩ አይደሉም። ስለዚህ እናንተ እንደዚህ አይነት ኢንቴንሽኖች ሲመጡ በጥንቃቄ ልትመለከቷቸው በማስተዋል ልትመለከቷቸው ይገባል። ንብረታችሁን ሳታጡ ጤናችሁን ሰላማችሁን ከማጣታችሁ በፊት ማለት ነው። መቼ እንደዛ ማድረግ እንዳለባችሁ መቼ በሁለታችሁ ስም ነገሮችን ማድረግ እንዳለባችሁ ከጊዜ በኋላ የምትወስኑት ነገር ቢሆን ማለት ተሯሩጣችሁ እንደገባችሁ በቃ ቶሎ ብላችሁ ወዶኛል አፍቅሮኛል ብላችሁ ማለት ነው ያላችሁን ነገር በሰው ስም ወይ በሁለታችሁ ስም ከምታደርጉ ያን ነገር ማየት በማስተዋል ማጤን ያስፈልጋልና ከጊዜ በኋላ ጊዜዎች ወስዳችሁ ምክንያቱም ምንም ችግር የለውም ንብረት ያለ ነገር እስከሆነ ድረስ የትም አይሄድምና ከጊዜ በኋላ ጊዜ ወስዳችሁ ተረጋግታችሁ በዛ ነገር በተወሰነ መልኩ አይታችሁ ብትወስኑ ይሻላል እንጂ ተሯሩጣችሁ ራሳችሁን ባታስበሉ ጥሩ ነው ያን ድረስ ስለሚሄድ። ምክንያቱም ያንዳንዱ ፌክ እዛ ጋር ሪሌሽንሺፕ ውስጥ ብቻ የሚያበቃ ፌክ ነገር አለ ማለት ሪሌሽንሺፕ ላይ በልቶሽ ይጠፋል ማለት ነው። እሱ ይጠፋል ጥሩ ነው። አንዳንዱ ግን እስከ ትዳር የሚዘልቅ እስከ ልጅ የሚዘልቅ እስከ ቀጣይ ህይወት ድረስ የሚዘልቅ ማለት ነው እዛ ድረስ የሚሻገር ፌክ ሰዎች አሉ። እዛ ድረስ የሚሄዱ ፌክ ሰዎች አሉና እንደዛ አይነት ሰዎችን ደግሞ ጊዜ በመውሰድ ነው እንጂ የምታውቋቸው በጣም አበርኩልሽ ሞትኩልሽ ወድሻለሁ እኔ ያላንቺ አልኖርም እንዴ ለምን ያላንቺ አይኖርም ይኖራል እንጂ በደንብ እንደዚህ የሚሉ ሰዎች ማለት ነው ይሄ ከመልካምነታቸው ይልቅ ፌክነታቸው ነው የሚያመዝነው። ስለዚህ ጥንቃቄ ማለት በተለይ ቃላቶችን በጣም ጥንቃቄ ብታደርጉ ጥሩ ነው። በቃ ምክንያቱም ምንም ስላለ እውነታው አይቀየርም። በቃ እናንተ በራሳችሁ ኮንፊደንስ ያላችሁ ሰርታችሁ የምትኖሩ ጥራችሁ የምትኖሩ ወጣችሁ የምትገቡ በራሳችሁ ገንዘብ ማድረግ የምትችሉ ሰዎች ናችሁና ሰው አንቺ እንትንዬ ገልዬ የኔ ጨረቃ የኔ ፀሐይ የኔ አበባ የኔ ምናምን ስላለ እናንተ ማንነታችሁን የሚቀይረው ነገር የለምና በቃላት ስልክ ስለደወለ 10 ስለደወለ አትታለሉ። በቃ በላሽልኝ ወይ ጠጣሽልኝ ወይ ምንም እኮ ትርጉም የለውም። በላሽልኝ ጠጣሽልኝ ያው እሱ ባይልሽም መብላትሽ መጠጣትሽ አይቀርምና ይሄ በጣም አጉል ማሽሞንሞን አጉል ይሄ እንደዚህ እንትንዬ እንደዚህ ባረግልሽ በቃ እኔ ልነጠፍልሽ የሚሉ ሰዎች በጥርጣሬ ቢታዩ ጥሩ ነው። ምክንያቱም በኋላ ላይ የሚያመጡት ከፍተኛ የሆነ ጉዳት ስላለና ይሄን ነገር ጉዳት ከመምጣቱ በፊት ተጠንቀቁ። በጣም ብዙ ሴቶች በዚህ ሁኔታ በተለይ አረብ ሀገር እናንተ ታውቃላችሁ ብዬ አስባለሁ በዚህ ሁኔታ ንብረታቸውን ጤናቸውን ያጡ በጣም ብዙ ሴቶች አሉና ከነዛ እንዳንዱ ከመሆናችሁ በፊት ሶሻል ሚዲያ ላይ የሚመጡትን ነገሮች እንዳልኳችሁ በከፍተኛ ጥንቃቄ በማስተዋል ብትመለከቷቸው ብትችሉ የቤተሰብ አባላት ምናምን ማማከር ብትችሉ ጥሩ ነው። ቢያንስ የሆነ ችግር እንኳን ከመጣ አብራችሁ መጋፈጥ ስለምትችሉ ለምሳሌ አንድ ወንድማችሁ ወይ እህታችሁ ወይ ጥሩ የሚባል ነገር የራስ ወዳዶች ምናምን ሳይሆኑ በቃ ጥሩ ለእናንተ የሚያስቡ ጓደኛም ሊሆን ይችላል ወይ ደግሞ እህትም ሊሆን ይችላል ዘመድም ሊሆን ይችላል እና ጥሩ ነገር ለእናንተ ካላቸው እና ደግሞ የእውነት ትክክል ነው ብላችሁ ካሰባችሁ ያን ሰው ማናገር በራሳችሁ ብቻ ምንም ነገር ሰው ሳታማክሩ ማንንም ጉዳዩ ሳታስገቡ በጭፍን ሄዳችሁ በቃ አፍቅሮኛል ወዶኛል ስለዚህ ማድረግ ያለብኝ ነገር ሁሉ አደርጋለሁ ከምትሉ ይልቅ እናንተ ከምታዩት እይታ የሆነ ሰው የሚያየው እይታ የተለየ ነው እና የሆነ ነገር እንድትነቁ እንድታስቡ ያደርጋችኋል። ስለዚህ ለሰዎች ሼር ማድረግ ልመዱ። ሁሉም ሰው ትክክለኛ ምክር ይሰጣል ምናምን ሳይሆን የቤተሰብ አባል በቃ በብዛት ትክክለኛ ምክር ይሰጣል። ማንም የቤተሰብ አባል ለማይሆን ሰው እህቱ እንድትሄድ አትፈልግም እናትም አባትም እህትም ወንድምም። ስለዚህ እነዛ የቤተሰብ አባላት በተወሰነ መልኩ ለምትቀርቡት እና ለማትፈሩት ሰው ሼር ብታደርጉላቸው እይታቸውን ለማየት ትችላላችሁ። እናንተ ከምታዩት
እስቲ እነሱ እንዴት ነው የሚያዩት፣ ለእነሱ ይሄ ነገር እንዴት ነው የታያቸው የሚለው። ምክንያቱም እይታ በጣም የተለያየ ነው። እናንተ ፍቅር ውስጥ ስትኖሩ የምታዩት መልካምነቱንና ምንም ሊያረጋችሁ እንደማይችል ነው። ግን ሌላ ሰው ደግሞ ከእናንተ ተቃራኒ የሰውየውን ይሄ የሚጠረጥረው እንደዚህ ብትጠረጥሪስ ይሄን ብታስቢስ ብሎ ሊያይ ይችላል። እና ምንም ያክል ብታፈቅሪው ምንም ያክል ብትወጁ ከተለያየሽ ተለያየሽ ነው በቃ። አግብተሹ ወይ ደግሞ ንብረትሽን ተዘርፈሽ ወይ ወልደሽለት ወይ የሆነ ነገር ተፈጥሮ ከምትጎጂ የፈለገ አሁን ላይ አፍቅረሹ ተለያይተሽ 2-3 ቀን አልቅሰሽ ከዛ ኑሮሽን ብትጀምሪ ነው የሚሻልሽ እንጂ ይሄ ስላፈቀርኩት ልለየው አልችልም። እሱ ፊልም ላይ ነው በቃ ይሄ ታሪክ ያለው የእውነተኛ ታሪክ ላይ ብዙም አይደለም። ማለት ይሄ ካለሱ መኖር አልችልም አፍቅሬዋለሁ በቃ ልለየው አልችልም ምናምን የሚባለው በተለይ አሁን በትልቅ ሰው እድሜ ይሄ ነገር ብዙም አያምርም። ስለዚህ የሚያምረው ተረጋግቶ ውሳኔ መወሰን ነው፣ በማስተዋል ነገሮችን ማየት ነው። እሱ ይጠቅማል እንጂ በጣም ተሯሩጦ ምናምን አፍቅሮኛል እና ይሄን ነገር ልግባበት በፍጹም አያዋጣም። ምክንያቱም እንዳፈቀረሽ አንቺ በአፉ ነው የሰማሽው በጆሮሽ እሱ በተናገረው አንቺ ደግሞ በሰማሹ ነው እንጂ የሆነ በተግባር አላየሽም። ስጦታ ሊያመጣልሽ ይችላል፣ ምንም ሊያመጣልሽ ይችላል። አበባ በጣም ለምን የአበባ እርሻ ውስጥ ወስዶ አይከትሽም። ያ ነገር ልብሽን ማለት ነው በምንም ተአምር ሊያዘናጋው አይገባም። ምክንያቱም ስጦታ መስጠት የፍቅር ምልክት አይደለም። ሰዎች የሆነ ነገር አንቺ ላይ ካዩ ያን ነገር እስኪያገኙ ድረስ በጣም ከምታስቢው በላይ መልካም፣ ትሁት፣ በጣም ቅልስልስ ይሆኑልሻል። ስለዚህ ያ አንቺን ሊያታልልሽ አይገባም እንደዛ ስለሆኑ ማለት ነው። እና በሰው ስጦታ ቢልኩልሽ ዴሊቨሪ አድርጎ ቢያመጣልሽ ምንም ቢያደርግልሽ ያ ነገር አንቺን ሊሸውድሽ አይገባም። አንቺ ማስተዋል ልትይዥ ይገባል። የለፋሽበትን ንብረት ለምን ታጫለሽ? ቀን ተሌት የለፋሽበትን ከሀገር ወጥተሽ የሰው ፊት ያየሽበትን በጣም ብዙ ነገር ይሆንሽበትን ቢያንስ ይቆይልሽ፣ ንብረትሽ ትጠቀሚበታለሽ እና ብትጣይ ራሱ ይሄን ምትጽናኝበት ትሆኛለሽ እንጂ ምትጸጸችበት አይሆንም። እና አሁን ንብረታችንን በሁለታችንም ስም ካላደረግን አንቺ ስለማታምኚኝ ይሄ ፍቅር ቢቀር ይቅር፣ ምንም የሚፈጠር ነገር የለም። እሱ አንቺን ካመነሽ ለምንድን ነው አብሮሽ የማይሆነው? ይሄን ጥያቄ ጠይቂው። ንብረታችንን አንድ ላይ ካላደረግን በምናምን አንቺ እኔን አታምኚኝም ስለዛ አብረን መሆን አንችልም ብሎ ልብሽን ይሁን አላ ደንገጥ እንድትይ ልጅ ይችላል። እሱ አንቺን ካመነሽ ለምን አይተውሽም? እሱ ያን ጥያቄ መመለስ አለበት። እሱ ያምንሻል አይደለም? በቃ ካመነሽ ይኑርበት፣ ይስራበት። ለምን አይተውሽም? ግዴታ ንብረቱ በሁለታችን ስም እንዲሆን ለምን ፈለገ? ለምን? ይሄን ጥያቄ ጠይቂው እንጂ ተሯሩጠሽ በቃ እኔ አታምኝም ብሎኛል፣ በቃ እንደማላምነው ነው የሚያስበው፣ እንዳላፈቀርኩት ነው። ይሄ ደግሞ ፍቅራችን ውስጥ ጭቅጭቅ ይፈጠራል። በዚህ የተነሳ አንድ ቀን ከዛ በላይ ከሱ ጋር መጨቃጨቅ የለብሽም። አንድ ቀን አስረጁ መሆን ያለበትን። ጊዜው ሲመጣ አንተ ብለህን ሳይሆን እኔ በራሴ ውሳኔ አደርጋለሁ ያንን ነገር። አንድ ቀን ግን አንተ ስላልከኝ አይደለም ንብረታችንን በሁለታችንም ስም ንብረቴን በሁለታችንም ስም ማደርገው። ይሄን ነገር ደግመ እንዳትጠይቀኝ በይውና ደግሞ ከጠየቀሽ ያንን ነገር ያ ሰው ከጨቀጨቀሽ በወሬ መካከሉላ ይሄ ነገር እኮ እንደዚህ ሳይሆን በቃ ሹክቻ የሆነ በቃ የሚያኮራርፍ ወይ ደግሞ ወይኔ ምናምን የሚል ከሆነ ማለት ነው ይሄ ሰው እኮ ንብረቱን ፈልጎታል ማለት ነው። ምክንያቱም እውነተኛ ሰው ከሆነ 10 ጊዜ ንብረቱ ብሎ ራሱ አያነሳም። ትክክለኛ ሰው ከሆነ አያነሳም። ስለዚህ በዛ ማወቅ ትችያለሽ። እና እንደዚህ በቃ በጣም ይሄ ነገር ብሎ የሚብሰለሰል ከሆነ ይሄን ነገር እንደ ቀይ ማብራት ይውና በጥንቃቄ ተመልከቹ። ምክንያቱም አንቺ የለፋሽበትን ለምን ታጫለሽ? ለምን ጤናሽን ያጣሽበትን እድሜሽን መስዋዕት ያደረግሽበትን ነገር ለምን ታጫለሽ? እና በፍጹም ይሄን ነገር አሳልፈሽ እንዳትሰጪ። እኔ እንደዛ ነው የሚሰማኝ። ለማንኛውም አንቺስ ምን ታስቢያለሽ? እናንተ ምን ታስባላችሁ በዚህ ጉዳይ ላይ? ይሄ የኦንላይን ፍቅር የእውነት ነው ወይ? እንግዲህ እኔ ካነበብኩት ከሰዎች ካየሁት ከልምድ ቀምሬ ነው አንድ ላይ ለእናንተ እያመጣሁላችሁ ያለሁትኝ። እና እናንተስ ምን ታስባላችሁ? እውነት ነው ወይ? ይጸናል ወይ ፍቅር በኦንላይን? ሲቀጥል ደግሞ በምን ይታወቃል ፌክ የሆነ ሰው
አንዱ ካንዱ ሊማርበት ይገባል። ሶሻል ሚዲያ ላይ መምጣታችን ካልቀረ ዩቲዩብ ላይ መምጣታችን ካልቀረና ስክሮል ስናረግ መዋላችን ካልቀረ የአንድ ሰው ልምድ ለአንደኛው ይጠቅማል። ስለዚህ ትንሽዬ የሚጠቅም ለህይወታችን የሚሆን ስንቅ ይዘን መሄድ አለብን። ምክንያቱም ከልምድ የሚያስተምር ሰው ይኖራል፣ የሚማር ሰው ደግሞ አለ የሆነ ቦታ። አሁን እኔ ካነሷቸው ሀሳቦች የሆነ ሰው ሊማርበት ይችላል። እናንተ ኮሜንት ከምታደርጉት ደግሞ የሆነ ሰው ሊማርበት ይችላል። ስለዚህ ተማሪም አስተማሪ መሆን እንችላለን ማለት ነው አዘሴም ታይም። ስለዚህ ይሄን ነገር እንደ አንድ መነሻ ቁጠሩትና እናንተም ደግሞ የራሳችሁን ሀሳብ አስተያየት እንዳልኳችሁ ሼር አድርጉ ማለት ነው። ሀሳብ መስጫ ሳጥኑ ክፍት ነው። ለማንኛውም እዚህ ድረስ አብራችሁኝ ስለመጣችሁ እጅግ በጣም አድርጌ ነው የማመሰግነው። እህቶቼ በርቱ፣ ሁላችሁ ወንድሞቼም እህቶቼ ስለሚቀናኝ ነው። በያላችሁበት ሁላ ለሁላችሁ ሞገስና ክብር፣ ጤና፣ ፍቅር ሁሉ መልካም የተባለው የምድር ነገር ሁላ የምድር በረከት ከእናንተ ጋር እመኛለሁኝ ማለት ነው። እዚህ ድረስ ስለመጣችሁ በጣም ነው አመሰግነው። ሌላ ቀን ቆንጆ ሆነች እንደዚህ ያለች ጨዋታ እንገናኛለን። ስለዚህ ሰብስክራይብ አድርጉ፣ ቤተሰቦቼ ሁኑ፣ ዘመዶቼ ሁኑ። እንግዲህ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድም፣ አክስት ምናምን አጠቃላይ የቤተ ዘመድ አባላቶቼ ሁኑ ስል በአክብሮትና በፍቅር ሰናበታለሁ። ቻው ቻው።